ሮቦት ከሰው ጋር እንዴት ይናገራል? ሳውዲ አረቢያ በዓለም ላይ ለመጀመሪያ ጊዜ ለሮቦቶች ዜግነት ሰጠች። በሪያድ በተካሄደው የኢንቨስትመንት ኮንፈረንስ ላይ ሰውን የምታስተላልፍ ሮቦት ለህዝብ አነጋግራለች። ሶፊያ የተባለችው ሮቦት በሆንግ ኮንግ የቴክኖሎጂ ኩባንያ ሃንሰን ሮቦቲክስ የተሰራ ነው። የሰውን ፊት በማየት የሰውን ስሜት መረዳት እንደምትችል አሳይታለች። የመድረክ አወያይ አንድሪው ሮስ ሶርኪን ሶፊያ ሐሳቧን እንድትገልጽ ጠየቀቻት። ሶፊያ እንዲህ አለች። ከሰዎች ጋር መኖር እና መስራት እፈልጋለሁ። ስለዚህ የሰዎችን ስሜት መረዳት እፈልጋለሁ። ሮቦት እንደሆንክ ተረድተሃል። እንደ ሰው ማሰብ ትችላለህ? ሶፊያ ጠየቀች። ለቀረበላት ጥያቄ መልስ ከሰጠች እሺ ይህን ጥያቄ እንደገና ልጠይቅ፣ ሰው መሆንህን እንዴት አወቅ አለች። የእኔ ሰው ሰራሽ የማሰብ ችሎታ የሰው ልጅ የተሻለ ኑሮ እንዲኖር ይረዳል። ለምሳሌ ለኑሮ ምቹ የሆኑ ቤቶችን እና ከተሞችን በመንደፍ መሳተፍ እፈልጋለሁ ትላለች። የሮቦት ስልጣኔ የሳውዲ መንግስትን የሳበ ሲሆን ወዲያው ዜግነት ተሰጠው። ሶፊያ ዜግነት በማግኘቷ ደስተኛ እና ክብር እንዳላት ተናግራለች። ይህ በዓለም ላይ የመጀመሪያው የሮቦት ዜግነት መሆኑ ለእኔ ታሪካዊ ነው ትላለች። ይህ ትልቅ ሰርፕራይዝ አይደለም። ስልክህን ከፍተህ ተመልከት። አይፎን ካለዎት የመነሻ አዝራሩን በጣቶ ተጭነው ይያዙ እና ከሄንሴፌክ ይበሉ። የፈለከውን ጠይቅ። በቀድሞ ስሪት ውስጥ ከተዋቀረ ይመልሰውታል። ለምሳሌ ሰዓት መጠየቅ ይችላሉ። ቀን እና የአየር ሁኔታ በይነመረብ ላይ ሁሉም ነገር ይነግርዎታል። ይሄ ጉግልን በጽሁፍ እንደመጠየቅ ነው። ኮምፒውተሩ ከፈለግክ በውስጡ የተጻፈውን ያመጣል። እና አንድሮይድ ስልክ ካሎት የመነሻ አዝራሩን ተጭነው ይቆዩና ከዋቅ ጆጆኪ ይበሉ። በብዙ የአንድሮይድ ስልኮች ላይ ይሰራል። ይህ ተግባር በኮምፒውተር ትዕዛዝ ነው የሚሰራው። የኮምፒውተር ችሎታ ላለው ሰው አያስደንቅም? የዚህ ሮቦትም ሁኔታ ተመሳሳይ ነው። ልዩ ነገር የአፍንጫ እንቅስቃሴ እና ድምፅ ተመሳሳይነት ነው። ይህ የቅርብ ጊዜ ቴክኖሎጂ ነው፣ ነገር ግን ሜካኒካል ማድረግ አስቸጋሪ ነው። በአጠቃላይ ይህ ሮቦት ትልቅ አስገራሚ አይደለም።